እንደምን አላችሁ ክብራትና ክብራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ ከእናንተ ጋር ቆይታ አደርጋለሁ። የቦንጋ ዩኒቨርሲቲ በተለያዩ ሀገራት የትምህርት ዕድል ሰጥቷቸው ሲማሩ የነበሩ መምህራንና ተመራማሪዎች የሶስተኛ ዲግሪ ትምህርታቸውን አጠናቀው ተመለሱ። እኚህ መምህራንና ተመራማሪዎች የምርምር ግኝታቸውን የዩኒቨርሲቲው ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ በተገኙበት አቅርበዋል። በዚህ ዕለትም በዩኒቨርሲቲው የ2016 ዓ.ም መውጫ ፈተና ከፍተኛ ውጤት ላስመዘገቡ የትምህርት ክፍሎችም የእውቅናና ሰርተፊኬት መርሃ ግብርም ተካሂዷል። ምህረት ማሞ ተጨማሪው ይዛለች። በመድረኩ ላይ ተገኝተው ንግግር ያደረጉት የዩኒቨርሲቲው ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ ተማሪዎቹ በተያዘላቸው የጊዜ ገደብ ትምህርታቸውን አጠናቀው መመለሳቸው እንዳስደሰታቸውና ለቀጣይ ትምህርት ለሚማሩ ተማሪዎችም አርአያ መሆናቸውን ገልጸዋል። ፕሬዝዳንቱ አክለው ተማሪዎቹም የሰሩትን የምርምር ውጤት ለዩኒቨርሲቲው ማህበረሰብ ተደራሽ ለማድረግ ትልቅ ፋይዳ እንዳለውና ለሁሉም መምህራን በተቋሙ ለሚከናወኑ የምርምር ውጤት የጥናትና ምርምር ስራዎች ላይ ተሳታፊ እንዲሆኑ ሙሉ አቅም እንዲኖራቸው ያግዛልን ብለዋል። በዚህም እያንዳንዳቸው በዘርፉ ያካሄዱትን የምርምር ውጤት የዩኒቨርሲቲው ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ በተገኙበት አቅርበዋል። ምርምራቸውን ካቀረቡት ውስጥ ከከፋ ቴሌቪዥን ጋር ቆይታ ያደረጉት የምርምር ውጤታቸው የማህበረሰቡን ችግር ይፈታል ያሉትን ሀሳብ አጋርተዋል። የህብረተሰቡን ጥያቄ እንመልሳለን፣ በዛም ነው የፖለቲካ መረጋጋትን የምናመጣው እንጂ የፖለቲካ መረጋጋትን እንዲሰዎችን በመስበክ ወይም በማስገደድ ኃይል በመጠቀም ልናመጣ አንችልም። የሰዎችን የኢኮኖሚ የጤና የአካባቢያዊ ችግሮችን ስንፈታ ፖለቲካ መረጋጋት በራሱ ጊዜ ይመጣል የሚል ግኝት ነው። አው እንግዲህ ይታወቃል። ቀደም እንደገለጽኩት ይሄ እኛ የሰራ ነው ያጠናው ጥናት በእርግጥ የማህበረሰባችን ስፔሻሊ በፉድ ሴኩሪቲ አካባቢ ያለው በጣም ችግር ነው፣ በጣም ትልቅ ችግር ነው። ህብረተሰባችን በዛ ቻሌንጅ የሆነ ነው። ብዙ ነገር እየመጣ ነው። ድሮ የማንሰማቸውን ትላልቅ በጣም ሀይ ሆኑ እንደ ካንሰር አይነት ታላላቅ በሽታዎች እየበዙ ነው። ይሄ ደግሞ የመጡት በፉድ ሴኩሪቲና ፉድ ሴፍቲ ምክንያት ነውና እሱን ችግር ነው እሱ ችግር ላይ ነው የሰራውት። አክሎም ከሸልፍ ባለፈ ወደ ተግባር ለመቀየር እየሄዱበት ያለውን ሂደት ተናግረዋል። እንግዲህ ይሄ እኔ ከኔ የምጠበቀውን ስራ ሰርቻለሁ። ከዚህም ባለፈ መቀመጫቸውን እንግሊዝ ባደረጉ ትላልቅ ባለም አቀፍ ደረጃ ተቀባይነት ባላቸው ጆርናሎች አርቲክሎች ከዛ አውጥቼ እንድታተሙ ብዙ ለፍቼ ታተመውልኛል። እንግዲህ እኔ እውነት ለመናገር ይሄን ስራ አየር ላይ እንድቀር አልፈለኩም። ብዙ ጊዜ ጥናታዊ ጽሁፎችን ስናቀርብ የተለያዩ ሪሰርቾችን ስንሰራ በላቦራቶሪ ስኬል ብቻ ነው የሚቀረው እና ይሄ ልክ የተለፋበት ስራ ነው። ብዙ አመት የተለፋበት በጣም ዋጋ የከፈልንበት ስራ ነው። ይሄ ደግሞ በቃ አላማዬ ነበር። ይሄን እንዴት ሳርጌ ወደ ፕራክቲካሊ ላምጣ የሚለውን አላማዬ ነበር። ይሄን ደግሞ አግኝቻለሁ ከህልሜ ጋር። ምክንያቱም ቦንጋ ዩኒቨርሲቲ ይሄን ነገር በማድረጉ በጣም ነው ደስ አለኝ። ለወደፊት እንግዲህ ወደ መሬት አውርደን ብዙ ነገር እንሰራለን ብዬ አስባለሁ። በተያያዘም የ2016 ዓመተ ምህረት የመደበኛ ተማሪዎች የመውጫ ፈተና በስኬት እንዲጠናቀቅና የላቀ አፈጻጸም እንዲመዘገብ ጉልህ ሚና ለተጫወቱና ልዩ ድጋፍ ላደረጉ አካላት የትምህርት ክፍሎችና ኮሌጆች የምስክር ወረቀት ተሰጥቷል። በአሁኑ ሰዓት እየጨመረ የመጣውን የወባ ወረርሽኝ በመከላከል የበሽታው ታማሚ ቁጥርን ለመቀነስ እየሰራ መሆኑን የከፋ ዞን ጤና መምሪያ አስታወቀም። መምሪያው ከጤና ሚኒስቴር ከክልል ከከተማ አስተዳደርና እንዲሁም ከሚመለከታቸው አካላት ጋር በመተባበር የወባ መራቢያ ቦታዎችን የማጽዳትና የማፋሰስ ስራዎች እየተሰራ መሆኑ ተመላክቷል። ቤተላይ ምሩ ተጨማሪ ይዛለች። ያለንበት ወቅት የወባ ወረርሽኝ ስጋት እየሆነ በመምጣቱ የወባ ትንኝ መራቢያ ቦታዎችን በመለየት እየተሰራ ሲሆን በጎገማ የኳሪ ሳይት ስራው ቀጥሏል። አሁን ላይ የወባ ወረርሽኝ ያለበትን ደረጃና የተሰሩ ስራዎችን ባለድርሻ አካላቱ ተናግረዋል። አሁን እያደረግነው ያለነው የወባ መከላከልና መቆጣጠር ንቅናቄ በአገር ደረጃ ነው እየተደረገ ያለው። ያው ወባ ችግር ያደረሰች ያለችው በዚህ ክልል ብቻ ሳይሆን በሌሎችም ክልሎች ነው። ስለዚህ በጤና ሚኒስቴር መሪነት በክብርት ሚኒስትሯ ሚኒስትር ዴኤታዎቹ የሚመራ በሁሉም ክልሎች ውስጥ ነው እየሰራን ያለ ነው።
እንግዲህ አሁን እንደውም ትንሽ ዝቅ ብሎ ነው እንጂ ከፍ ያለ ጉዳት እያደረሰ ነው ያለው ወባ። ስለዚህ ይሄ ችግርን ለመቀልበስ ልንሰራቸው የሚገቡ ስራዎች ምንድናቸው የሚለውን ለይተን ነው ከክልሉ ጤና ቢሮ ጋር ከመመለከታቸው አካላት ጋር በመሆን ምላሽ በመስጠት ላይ ነው ያለን። ዛሬ አሁን እዚህ ስንገኝ አጠቃላይ ከፌዴራል ጤና ሚኒስቴር የመጣ ግብረ ኃይል አለ፣ የክልሉ ግብረ ኃይል እንዲሁም የዞኑ የከተማ አስተዳደር አጠቃላይ በግብረ ኃይል ደረጃ በዋናነት አሁን የምንሰራው ከወረርሽኙ ቁጥጥር አንጻር የአካባቢ ቁጥጥር ስራ ነው። እንግዲህ ክረምት ውስጥ በጣም ዝናብ ከመብዛቱ ጋር ተያይዞ ጊዜያዊ የወባ ትንኝ መራቢያ ቦታዎች ላይ በስፋት ህብረተሰቡን አሳትፈን ስንሰራ ነበረ። አሁን ዝናቡ በመቆሙና የክረምት ጊዜውን በማለቁ ቋሚ የሚባሉ የማራቢያ ቦታዎችን የቢኤምቢ መራቢያ ቦታዎችን ለይተናል። ከዛ ውስጥ አሁን ዛሬ እዚህ ያለነው የኮረት ማምረቻ ቦታ ነው ቦንጋ ከተማ ላይ። ይሄ ቦታ ያው ለብዙ አመታት ኮረት ሲመረትበት የነበረ ነው። የተቆፋፈሩ ያልተዳፈኑ ቦታዎች በመኖራቸው እና ይህን አካባቢም ስናየው ሰፊ ውሃ ያቆረ ለብዙ ጊዜ የቆየ ለወባ ትንኝ መራቢያ ደግሞ ምቹ ሁኔታ የፈጠረ ከመሆኑ ጋር ተያይዞ በማሽን በመታገዝ የከተማ አስተዳደሩ ዞኑ ክልሉና ፌዴራል አንድ ላይ ሆነን በማሽን እያፋሰስን እንገኛለን። በቀጣይ የወባን ወረርሽኝ ለመከላከል ስለሚሰሩ ስራዎችም ተናግረዋል። ይሄ ስራ በቀጣይ ለሁለት ወራት ከሁለት እስከ 3 ወር የሚቆይ ነው የሚሆነው። የፌዴራል ቲሙም እንደዚሁ እዚህ ተቀምጦ በክልላችን ውስጥ ባሉ 6ቱም ዞኖች ውስጥ ከፍተኛ የወባ ጫና ያለባቸው ወረዳዎችን ለይተናል። ከዚህ አንጻር 6ቱም ዞን ላይ ይሄ የፌዴራል ቲሙ ከክልል ቲም ጋር አንድ ላይ ሆኖ ወደ ስራ ገብቷል። የክልሉ ቲም አጠቃላይ በሁሉም ዞን በአመራር የተመራ በማናጅመንት አባላት የተመራ በሁሉም ዞኖች ስራ ወጥቷል፣ ወደ ስራ ገብቷል ለድጋፍና ክትትል። እኛም ከፌዴራል የመጣ ቲም ጋር ሆኜ ሁሉም ዞኖች ላይ የመረጥናቸው ቦታዎች አሉ። ከሸካ ዞን ይጀምራል። ቤንች ሸኮ፣ ምዕራብ ኦሞ፣ ከፋ ላይ ድጋሚ እንመጣለን። ኮንታ ላይ እንዲሁም ደግሞ ዳውሮ ዞን ላይ እንደዚህ በጣም ሆትስፖት የሆነ ወይንም የወባ መራቢያ ቦታዎች ያሉበትና በሽታ ጫና ያለበት ወረዳ ተለይቷል። እዛ አካባቢ በመሄድ ህብረተሰቡን በማሳተፍ ዘላቂ የወባ መከላከልና መቆጣጠር ስራዎችን እንሰራለን። ለዚህ እንግዲህ ብዙ አካላት ተባብረናል። አንደኛ ማህበረሰቡ ከዚህ በፊት ትናንሽ ውሃ ትንኝ መራቢያ ቦታዎችን የወባ ትንኝ መራቢያ ቦታዎችን እያዳፈነ እያፋሰሰ ብዙ ትብብር አድርጎልናል ማህበረሰብ። ስለዚህ ማህበረሰብ ምስጋና ይገባዋል። ከአቅሙ በላይ የሆነውን ነው ለኛ ሲያመለክት የነበረው። ባለፈው ክረምት እንዳናስገባ ማሽን እዚህ ለማስገባት ዝናብም ስለሆነ እንደገና ጭቃም ስለሆነ ማሽኖች እንደፈለጉ ተንቀሳቅሶ ገብቶ ማፍሰስ ማዳፈን አይችሉም። እሱ ነው አንድ ፈተና የሆነብን። አሁን ግን ትንሽ ፀሐይ ስለወጣ ዶዘርም ሎደርም ሌሎች እስካቫተርም ጭምር እንደፈለጉ ገብቶ እነዚህ ቦታዎችን የማዳፈን ስራዎችን እየሰሩ ያሉበት ሁኔታ ነው ያለው። እነኚህን አካላት ልናመሰግን ይገባል ብዬ አስባለሁ። እኛ ጋር እንግዲህ የክልሉ ጤና ቢሮ በጋራ ሆኖ እየተባበረን ያለበት ሁኔታ አለ። የቦንጋ ከተማ አስተዳደርም በተለይ የተወሰኑ ማሽኖችን ነዳጅ ሞልቶ ለኦፕሬተሮችም የተለያዩ ወጪዎችን ከቨር አድርጎ ወደዚህ ያመጣ ያለው የቦንጋ ከተማ አስተዳደርም ተባብሮልናል። ማዘጋጃም ከኛ ጎን ሆኖ የጠየቅንባቸው ቦታዎች ላይ እየሰጠ እነዚህን ማኔጅ ያደረገ ያለበት ሁኔታ ነው ያለው። ይሄ ዛሬ የሚሰራው ነው። ቀጣይ ደግሞ ያው ገዳም አካባቢም እንደዚህ የተለዩ አሉ። ገዳም ኳሪ ሳይት ቦታ ላይ ምናልባት ቀጣይ ስንሰራ እዛም ሀሳቡን ተወስዳላችሁ ብዬ አስባለሁ። 3 የትንኝ መራቢያ ቦታዎች ቋሚ የትንኝ መራቢያ ቦታዎች ገዳም ላይ አሉ፣ ኳሪ ሳይቱ ላይ ማለት ነው። 2ቱ ማዳፈን ስራዎች የሚሰሩ ናቸው። አንዱ ደግሞ የማፋሰስ ስራ ተሰርቶ ተቀዶ ውሃ እንዲሄድ የማድረጉ ስራ እንሰራለን ብዬ አስባለሁ። በዚህ ልክ እነዚህ ትላልቅ የትንኝ መራቢያ ቦታዎችን ካጠፋን የወባ ታማሚን ቁጥር ቅርብ ጊዜ እንቀንሳለን ብዬ እጠብቃለሁ። በዘመቻ መርሃ ግብሩ ከፌዴራል፣ ከክልል፣ ከዞን እንዲሁም ሌሎች የሚመለከታቸው አካላት ተሳታፊ ሆነዋል። የገቢ ሴክተርና ማዘጋጃ ቤትን ገቢ ለማሳደግ በቅንጅት መስራት እንዳለባቸው የቦንጋ ከተማ ምክትል ከንቲባና የገቢዎች ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍሬው አበበ ተናገሩ። የቦንጋ ከተማ አስተዳደር ገቢዎች ጽህፈት ቤት የውዝፍ ዕዳ ማስከፈል ግብረ ኃይል ጋር ውይይት አካሂዷል። ታምራት ኃይሌ ተጨማሪውን ይዟል።
የቦንጋ ከተማ አስተዳደር ምክትል ከንቲባና የገቢዎች ጽሕፈት ቤት ኃላፊ አቶ ፍሬው አበበ እንደገለጹት ውዝፍ ዕዳ ያለባቸው የንግድና የመኖሪያ ቤቶች እንዲሁም የኢንቨስትመንት ይዞታዎች ተለይቶ በሕግና ደንብ መሰረት እንዲከፍሉ ማድረግ እንደሚገባ አስገንዝበዋል። በከተማው የተጀመረው የልማት ጉዞ እንዲፋጠን ማዘጋጃ ቤት አመራሮችና ባለሙያዎች በቁርጠኝነት ገቢን መሰብሰብ እንዳለባቸውም አሳስበዋል። የከተማን ቦታ በሊዝ ወስዶ ያልከፈሉና በኢንቨስትመንት ቦታ ወስዶ አገልግሎት ያልጀመሩት ላይ ሕጋዊ እርምጃ እንደሚወሰድም ተናግረዋል። በየደረጃው ያሉ ግብር ከፋዮች ማለትም ደረጃ ሀና ለውዝፍ ዕዳ ያለባቸውና ሪፖርት ያላቀረቡ ነጋዴዎች በጊዜ መክፈል እንዳለባቸውም አሳስበዋል። በመጨረሻም ከግብረ ኃይል አባላት ሰፊ ጥያቄዎችና አስተያየቶች የተነሱ ሲሆን በጽሕፈት ቤቱ ኃላፊ በቂ ምላሽና ማብራሪያ ተሰጥቶበት ውይይቱ ተጠናቋል። ያለ ፈቃድ የተያዙ ይዞታዎችን ህጋዊ ለማድረግ በተጀመረው እንቅስቃሴ አሁን ባለው ሁኔታ 80 በመቶ የተመዘገቡትን ህጋዊ ማድረግ መቻሉን የአዲዮ ወረዳ የከተማ ልማትና ኮንስትራክሽን ጽሕፈት ቤት አስታወቀም። ጽሕፈት ቤቱ በዚህ እንቅስቃሴ ከተሰበሰበው 3.6 ሚሊዮን ብር የተለያዩ ልማት ስራዎችን ማከናወን መቻሉም ተመላክቷል። ምህረት አብርሃኑ ተጨማሪውን ይዛለች። በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ሳይፈቀድ የተያዘ የመሬት ይዞታን ለማስተካከል የወጣውን አዋጅ መመሪያ መሰረት በማድረግ እንደ አዲዮ ወረዳ በርካታ ስራዎች መሰራታቸውን የከተማ ልማትና ኮንስትራክሽን ጽሕፈት ቤት ኃላፊ አቶ ታጀቶ ታደሰ ገልጸዋል። አንደኛ ሳይፈቀድ የተያዘ ይዞታን ለማስተካከል የወጣ አዋጅ፣ ሁለተኛ በማስፋፋት የተያዘ ይዞታ ለማስተካከል ተብሎ የወጣ አዋጅ ነው። በሶስተኛ ደረጃ ደግሞ በነባር በአርሶ አደሮች የተያዘ ይዞታን ለማስተካከል ተብሎ የወጣውን አዋጅ መሰረት አድርገን እኛም እንደኛ ወረዳ በተለይ በሶስቱ ከተሞች በሶስቱ ማዘጋጃ ቤት ከተሞች ላይ መጀመሪያ የምዝገባ ስራውን አካሂደናል። በሶስቱ ማዘጋጃ ቤቶች ላይ የህገወጥ ወይም ሳይፈቀድ የተያዘ ይዞታን ማስተካከል በርካታ ጠቀሜታ አለው። አንደኛ የዜጎቹን የቤት ባለቤት ያደርጋል፣ የመሬት ባለመብት ያደርጋል። ሁለተኛ ከዛ የምናገኘው ገቢም ደግሞ የከተማ ልማት ስራውን ያግዛል ብለን እናስባለን። በሶስተኛ ደረጃ በዜጎችና በመንግስት መካከል ያለውን ቅንጅትም አንድነትንም ሊያጠናክር የሚችል ሂደት አለ ብለን ስለምናምን በሶስቱም ከተሞች ላይ ከተማ ላይ ወደ 400 ይዞታዎችን መዝግበናል። መራና ቦቃ ላይም በዛ ልክ ወደ 77 የሚሆኑ ይዞታዎችን መዝግበን ካበቃም በኋላ ክልሉ ባስቀመጠው ጊዜ ሰሌዳ መሰረት ወደ ተግባር ገብተናል። ሳይፈቀድ የተያዘ መሬትን ወደ ህጋዊ መሬት ለማዘዋወር በአዋጁ የተቀመጠው መመሪያ መሰረት በማድረግ በተሰራ ስራ ገቢ መገኘቱን አብራርተዋል። በዚህ ሂደት ውስጥ በእርግጥ የተወሰነ ከዋጋ ጋር ከዚህ በካሬ ሜትር አንድ ህገወጥ ሰው በሁለት መንገድ ነው ህጋዊ የሚሆነው። አንድ ይዞታ ብቻ ከተማ ውስጥ ያዘ ግለሰብ እና አንድ ህጋዊ ይዞ አንድ ህገወጥ ያዘ አካል የተለያየ ተግባራዊነቱ የተለያየ ነው ማለት ነው። አንድ ህጋዊ ያለ አካል የሊዙን አማካይ 10% ይከፍላል። አንድ ህጋዊ ኖሮ ተጨማሪ ህገወጥ ያዘ ከሆነ ደግሞ በመኖሪያ ቤትና በንግድ ኤሪያ ከሆነ በ80 እና 120 ብር እየተቀጣ ነው ህጋዊ ሊሆን የሚችለውና በዛ ሂደት ውስጥ የነበረውን ነገር ከህዝባችን ጋር በጋራ ተወያይተን እስካሁን ባለው ተጨባጭ ሁኔታ ከአካላይ ከተመዘገቡ 400 ይዞታዎች ወደ 283 ይዞታዎችን ህጋዊ ያደርገናል። ከዛ ወደ 3.7 ሚሊዮን ብር አገኝተናል። በዛ ልክ ያን ህጋዊ ስናደርግ ይዞታዎችን ሳይት ፕላን አዘጋጅቶ መስጠት፣ የሊዝ ውል መግባትና የሰዎች የራሳቸውን የንብረት ባለቤት ሆኖ ባለመብት ሆኖ እንዲጠቀሙ ከማድረግ አንፃር ሰፊ ስራዎችን ሰርተን ወደ ማጠናቀቅ አሁን ባለው ተጨባጭ ሁኔታ እንደ ወረዳ ወደ 80% አካባቢ የገባንበት 78% እና ከዛ በላይ የገባንበት አግባብ አለ። ይህ አዋጅ ሲታወጅ በከተሞች ያሉ የመሬት ሀብት ተለይቶ እንዲታወቅና ህገወጥነትን ለመከላከል እንዲረዳ ታስቦ ነው ተብሏል። በወረዳው የሜራና የቦቃ መዘጋጃ ከተሞች ላይ ለአተገባበር ችግር የሆነው ጉዳይ ተነስቷል። የተለዩ መሬቶች አሉ። በእርግጥ መራና ቦቃ ላይ ትንሽ ለኛ ማነቆ እየሆነ ያለው ነገር መሬትን ከመለየት አንፃር በሊዝ ከማስተላለፍ አንፃር የነበሩን ችግሮች አብዛኞቹ የከተማ ነዋሪዎች አርሶ አደሮች ናቸው። ስለዚህ የአርሶ አደር ህይወት የተመሰረተው በእርሻ ስራው ላይ ነው። ስለዚህ መሬቱን ከእጁ ስትነጥቆ ስታነሳው ለሱ የሚገባውን ነገር ማድረግ መቻል አለበት። ቢያንስ ተመጣጣኝ የሆነ ካሳ ያስፈልገዋል በተወሰነ መንገድ። ከዛም ያለፈ ደግሞ ራሱን ሊያቋቋም የሚችልበት
መሬት በእጁ ላይ መኖር አለበት የሚለውን ነገር ከከተማ ነዋሪዎች ጋርም በጋራ ተግባብተን ከወረዳ መንግስት ጋርም በተወሰነ መንገድ የእርሻ መሬትን የሚያገኙበት ሁኔታ እያመቻቸን ከተሞች የገጠር ከተሞች እስከሆኑ ድረስ ለአርሶ አደሮችም የተወሰነ ነገር ሰጥተን ከተሞች ላይ ሊዝ የማውጣት ስራውን እንሰራለን ብለን እያሰብን ነን። ጽህፈት ቤቱ በቀጣይ በሊዝ የሚተላለፉ መሬቶችን እያዘጋጀ መሆኑን አስታውቆ ለአልሚ ባለሀብቶች በሊዝም ሆነ በባለቤትነት ለማስተላለፍ እየተዘጋጀ መሆኑን ጠቁሟል። የጠሎ ወረዳ ትምህርት ጽህፈት ቤት የ2016 ዓ.ም አፈጻጸምና የ2017 ዓ.ም አንደኛ ሩብ ዓመት እቅድ አፈጻጸምና የፈጻሚዎች ግምገማ እያካሄደ መሆኑ ተገልጿል። የአፈጻጸም ግምገማው ከሰጠው እቅድና ተልዕኮ አንጻር የተፈጸሙ ተግባራት ላይ ትኩረት እንደሚያደርግ የወረዳው ትምህርት ጽህፈት ቤት ገልጿል። ዘገባው የጠሎ ወረዳ የመንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ ታቀርባለች። ግምገማው የ2016 ዓ.ም አፈጻጸም የ2017 ዓ.ም አንደኛ ሩብ ዓመት እቅድ አፈጻጸምና የፈጻሚዎች ግምገማ ላይ ትኩረት ያደረገ ሲሆን በተሰጠው እቅድና ተልዕኮ አንጻር የተፈጸሙ ተግባራት ላይ ትኩረት እንደሚያደርግ የወረዳው ትምህርት ጽህፈት ቤት ኃላፊ አቶ ሙሉጌታ ከበደ ተናግረዋል። በአፈጻጸም ወቅት የታዩ ጉድለቶችን ባለቤት ለማስገኘትና አቅጣጫ ለማስቀመጥ እንዲሁም ውጤቶችን አልቆ በማሰብ ይበልጥ ማጠናከር እንደሚገባ አቶ ሙሉጌታ ገልጸዋል። የትምህርት ስብራትን ለመጠገን በርካታ መድረኮችና ውይይቶች መካሄዳቸውን የገለጹት ኃላፊው የዛሬው መድረክ ሀገራዊ ዋና ዋና ግቦችን ለማሳካት መንደርደሪያ ነው ብለዋል። በመድረኩ በአፈጻጸሙ ችግር ውስጥ ያሉና በተደጋጋሚ ለውድቀት መንስኤ ለሆኑ የእርምት እርምጃ የሚሰጥበት እንዲሁም የተሻለ አፈጻጸም ያስመዘገቡ የሚበረታቱበት እንደሆነ ኃላፊው አብራርተዋል። የጠሎ ወረዳ ዋና አስተዳዳሪ አቶ አትርሴ ሻጣቸው ትምህርት በሀገሪቱ የኢኮኖሚ ማህበራዊና ፖለቲካዊ ጉዳዮች ላይ ውሳኔ የሚሰጥ ዘርፍ ነው ብለው የትምህርት አመራሩ ተወዳዳሪና ስመጥር የሆነ ተማሪ ለመቅረጽ የድርሻቸውን መወጣት እንዳለባቸው ተናግረዋል። ዋና አስተዳዳሪው አክለውም በዘርፉ የሚስተዋሉን ችግር ቴክኒካል በመገምገምና አቅጣጫ በማስቀመጥ ከግምገማ መልክ ተጨባጭ ውጤት ማስመዝገብ ከሁሉም ይጠበቃል ሲሉ አጽንኦት ሰጥተዋል። የጽህፈት ቤቱ የትምህርት ሱፐርቪዥንና የተቋማት ብቃት ማረጋገጫ ስራ ሂደት አስተባባሪ ተወካይ አቶ አጥናፉ አበራ የአፈጻጸም ሰነድ አቅርበው ውይይት እየተደረገበት ሲሆን መድረኩ ለሁለት ተከታታይ ቀናት እንደሚቆይ ከወጣው መርሃ ግብር ለማወቅ ተችሏል። በመድረኩ ላይ የ65ቱ ትምህርት ቤት ርዕሰ መምህራን፣ ሱፐርቫይዘሮችና የጽህፈት ቤቱ የማኔጅመንት አባላት እየተሳተፉ ነው። በተመሳሳይ ዜናም የትምህርት ጥራትን ለማረጋገጥና የተማሪዎችን ውጤት ለማሻሻል በትኩረት የተሰራ መሆኑን የጠሎ ወረዳ ትምህርት ጽህፈት ቤት ገልጿል። ተማሪዎችን በትምህርት ገበታ ለማቆየትና መልካም ስነ ምግባር ይዘው እንዲወጡ እየተደረገ ያለው ትግል ተጠናክሮ እየቀጠለ ስለመሆኑም ትምህርት ጽህፈት ቤቱ አስታውቋል። አንተነህ ፍቃዱም ተጨማሪ ያለው ትምህርት ለሁሉም ነገር መሰረት መሆኑ ይታወቃል። በዚህ መሰረት መንግስት የትምህርቱን ስራ ከቅርብ ጊዜ ወዲህ ከበፊቱ በተለየ መልኩ ትኩረት ሰጥተው እየሰራ ይገኛል። በከፋ ዞን ጠሎ ወረዳ 65 ትምህርት ቤቶች ያሉት ሲሆን የትምህርት ጥራትን ለማረጋገጥና የተማሪዎችን ውጤት ለማሻሻል በትኩረት የተሰራ መሆኑን የጠሎ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ሙሉጌታ ከበደ ገልጸዋል። እንደ ወረዳችን በአጠቃላይ 65 ትምህርት ቤቶች አሉን። 4 ሁለተኛ ደረጃ ትምህርት ቤቶች፣ 61 የመጀመሪያ ደረጃ ትምህርት ቤቶች፣ በጥቅሉ 65 ትምህርት ቤቶች አሉን። እነዚህን ትምህርት ቤቶች ይዘን እስካሁን ድረስ ያው የመማር ማስተማር ስራ እያስቀጠልን እንገኛለን። ያው የመማር ማስተማር ስራ የሚጀምረው ከተማሪ ምዝገባ ነውና በዚህ አመት ከነሐሴ 20 ጀምሮ አጠቃላይ በ2017 ወይንም በዚህ አመት ልናስተምር እቅድ ይዘን ተንቀሳቅሰን ብዙ ባለድርሻ አካላትን በማሳተፍ ከእቅዳችን ወደ 72% የሚሆን ተማሪ በመመዝገብ የመማር ማስተማር ስራ ጀምረናል። በዚህ ሂደት ውስጥ ወደዚህ ፐርሰንት እንድንገባና እንዳጠቃላይ ደግሞ የምዝገባ አፈጻጸማችን በእርግጥ የላቀ ባይሆንም ወደዚህ እንድጠጋ የወላጅ ሚና፣ የትምህርት ቤት ርዕሰ መምህራን፣ የክላስተር ሱፐርቫይዘሮች ሚና እጅጉን የጎላ ነበር ማለት ይቻላል። እድሜያቸው ለትምህርት የደረሱ ተማሪዎችን በሙሉ ወደ ትምህርት ገበታ ማምጣት የተቻለበት ሁኔታ መፈጠሩንም ነው የጽህፈት ቤቱ ኃላፊ የተናገሩ። ተማሪዎቻችንን ቤት ለቤት እድሜ የደረሰውን ተማሪ የወረዳ አመራርም በወረዳ አስተዳደር በኩል ምድብ ተሰጥቶት ቤት ለቤት እድሜው የደረሰው ከ5 አመት ጀምሮ
ቤት ለቤት አሰሳ ተደርጎ ሁሉም ተማሪዎች እንዲመጡ ተደርጓል። ምናልባት አካባቢ ላይ ያሉ የቀሩ ተማሪዎች የሉም ማለት በሚያስችል መልኩ አካባቢ ላይ ያሉ ተማሪዎችን ከ2-3 ጊዜ በላይ የወረዳ አመራር ደግፎ የትምህርት ቤት ርዕሰ መምህራን ሱፐርቫይዘሮች ተሳትፎበት ምዝገባ አድርገናል። ይሄን ስናደርግ ምናልባት ተማሪዎች ወደ ትምህርት ገበታ መጥተው ከተመዘገቡ በኋላ ምዝገባ ብቻውን ውጤት ስለማይሆን በጤነኛ መልክ የመማር ማስተማር ስራ እንዲጀምር ከሚመለከታቸው ባለድርሻ አካላት ጋር ከ3 ጊዜ በላይ መድረኮችን ፈጥረናል። ተማሪዎች እንዳያቋርጡ እና የተሻለ ውጤት እንዲያስመዘግቡ በትኩረት እየተሰራ እንዳለም አብራርተዋል። ተማሪዎች ከመጡ እንዳያቋርጡ ውጤታማ እንዲሆኑ በስነ ምግባራቸው የተሻሉ እንዲሆኑ ከመስከረም ጀምሮ ነው ውይይቶችን ማድረግ ያለብን አቅጣጫዎችን ማስቀመጥ ያለብንና ተማሪዎቻችን የትምህርት ብክነት እንዳይኖር ተከታትለው እንዲማሩ በስነ ምግባራቸው የተሻሉ እንዲሆኑ በውጤታቸው የተሻሉ እንዲሆኑ ይሄን ደግሞ በዋናነት ሞተር ሆኖ አንቀሳቃሽ ሆኖ መምራት ያለበት የትምህርቱ ሴክተር መሆኑ ይታሰባል። ታች ያለን መዋቅር ደግሞ የርዕሰ መምህራን የሱፐርቫይዘሮች የመምህራን መዋቅር ነውና በየደረጃው እነዚህ ስራቸውን እንዲሰሩ አድርገናል ማለት ነው። አቶ ሙልጌታ አክለው ለ6ኛ ክፍል ለ8ኛና ለ12ኛ ክፍል ተማሪዎች በተለየ መልኩ ድጋፍና ክትትል እየተደረገ እንደሆነም ጠቁመዋል። እንደአጠቃላይ ያው የተማሪዎችን ውጤት ለማሻሻል ከመግቢያ ጀምሮ መነጋገር ስላለብን ቅድም ከ3 ጊዜ በላይ መድረክ አድርገናል ካልነው አጀንዳዎች ውስጥ አንዱ የተማሪዎች ውጤት የተማሪዎች ስነ ምግባር እንዲሻሻል ማድረግ ነው። ለዚህም በተለይ 6ኛ ክፍል 8 እና 12 ላይ ተማሪዎች በራሳቸው በመረጡ መምህራን እንዲማሩ የትምህርት ቤት ርዕሰ መምህራን ደግሞ በሚገባ እነዚህ መምህራን እንዲደግፏቸው የተለየ ትኩረት እንዲሰጡ ከተለያዩ ጫናዎች ነፃ አድርገው ክፍል ውስጥ የመማር ማስተማሩን ስራ ብቻ በሚገባ እንዲያከናውኑ እንዲያስችሉና ከተለያዩ ነገሮች ነፃ ሆነው እንዲያስተምሩ ተደርጓል። ለብቻ ደግሞ የሁለተኛ ደረጃ ትምህርት ቤት ርዕሰ መምህራን ሱፐርቫይዘርን በመሰብሰብ አቅጣጫ አስቀምጠናል። በዛ ደረጃ ከመምህራን ጋር ውይይት አድርጓሉ፣ ከተማሪዎቻቸው ጋር ውይይት አድርጓሉ። እንዳጠቃላይ ደግሞ በቀጣይ እነዚህን ውይይቶችን አጠናክረን ከቀጠልን ውጤት እናመጣለን ብለን እናስባለን። መሰረታዊ የልማት ጥያቄዎችን ለመመለስ ከየዘርፉ ገቢን አሟጦ መሰብሰብ የሁሉም ባለድርሻ አካላት ግዴታ መሆን እንዳለበት የሳይለም ወረዳ አስተዳደር አሳሰበም። ከግብይት ማዕከል ውጭ የሚደረጉ የንግድ እንቅስቃሴዎችና በግብር አሰባሰብ ዙሪያ የወረዳው ገቢ አሰባሰብ የጋራ ግብረ ኃይል ጋር ምክክር አካሂዷል። ዘገባው የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ነው። ክፍል ያለው ውይይቱን የመሩት የወረዳው ዋና አስተዳዳሪ የግብረ ኃይሉ ሰብሳቢ አቶ አማኑኤል አየለ እንደገለጹት በተለያዩ መስኮች የሚገኙትን የገቢ አማራጮች አሟጦ መሰብሰብ ለህብረተሰቡ የልማት ጥያቄዎች ፈጣን ምላሽ ለመስጠት ወሳኝ ነው። ገቢ ለአንድ ሀገር ሁለንተና እድገት ያለው ፋይዳ ከፍተኛ መሆኑን እያወቁ በ2016 የበጀት ዓመት የተጣለባቸውን ግብር ባልከፈሉ የደረጃ ለና ሐመር ውሃ ነጋዴዎች የጣራና ግድግዳ እንዲሁም የአከራይ ተከራይን ጨምሮ ሌሎችም ላይ ግብረ ኃይሉ የአሰራር ስርዓቱን በተከተለ አኳኋን የንግድ ተቋማቸውን የማሸግ ህጋዊ እርምጃና የህግ ተገዥነት የማስከበር ስራ መውሰድ መጀመሩ በዚሁ ጊዜ ተገልጿል። በወረዳው በግብር አሰባሰብ በኩል የሚስተዋለውን ችግር ይፈታል ተብሎ የተቋቋመው የጋራ ግብረ ኃይል የተሰጠውን ኃላፊነት በአግባቡ እንዲወጣ ያሳሰቡት የግብረ ኃይሉ ሰብሳቢ በመጠጥና በምግብ እንዲሁም መሰረታዊ የሆኑ የፍጆታ እቃዎች ዙሪያ ወቅቱን ተከትሎና ሆን ብሎ የዋጋ ጭማሪ የሚያደርጉና ምርት የሚደብቁ ነጋዴዎች ላይ የክትትል አግባቡ የተጠናከረ መሆን እንዳለበት አሳስበዋል። በወረዳው በቁም ከብት፣ ጫት፣ ቡና፣ ቅቤና ማር በመሳሰሉት ከፍተኛ የንግድ እንቅስቃሴ እየተደረገ ቢሆንም ለዘርፎቹ ትርጉም ሰጥቶ ገቢ እየተሰበሰበ አለመሆኑንም ገልጸዋል። እናም ዘርፉን የሚመራው አካል ከሌሎች ጋር በቅንጅት መስራት እንዳለበት አቶ አማኑኤል አሳስበዋል። የሳይለም ወረዳ ምክትል አስተዳዳሪና የገቢዎች ጽህፈት ቤት ኃላፊው አቶ ታሪኩ መሸሻ በበኩላቸው በህገወጥ መንገድ ከወረዳው የሚወጡ ማናቸውም ሀብቶች የአሰራር ስርዓቱን በተከተለ መንገድ ገቢ አመንጭተው እንዲወጡ መስራት እንደሚገባ ተናግረዋል። ህገወጥ ነጋዴዎችን ወደ ህጋዊው የንግድ መረብ በማስገባት የኢኮኖሚ ችግርን ለመቅረፍም ሆነ እየተሰበሰበ ያለው ገቢ በወቅቱ ለአካባቢው ልማት እንዲውል ለማድረግ ሁሉም ድርሻውን እንዲወጣም አስገንዝበዋል። በምክክሩ ወቅት እንደ ችግር ከተነሱት ጉዳዮች መካከል የደረጃ ሀሌታ ውሃና ለነጋዴዎች የሂሳብ መዝገብ አለመያዝ ችግር፣ በደረሰኝ ግብይት ያለመፈጸም፣ የህገወጥ ነጋዴዎች መበራከትና የወረዳውን ሀብቶች ገቢ ሳያመነጩ ወደ ሌላ አካባቢ መሸኘትና መሰል ተግዳሮቶች በወረዳው የሚሰበሰበው ገቢ እንዲቀንስ ምክንያት መሆናቸውን የውይይቱ ተሳታፊዎች አንስተዋል። እናም ይህንን ችግር ለመፍታት ግንዛቤ መፍጠርና የተጠናከረ ቁጥጥር ማድረግ እንደሚገባም ጠቁመዋል።
ክቡራትና ክቡራን ተመልካቾች ለሰዓቱ ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስሉ ነበር። ከቀሪ የክፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። መልካም ጊዜ